እንዴት ናችሁ? ሁሌ በቲክቶክ በፌስቡክ እንዲሁም በዩቲዩብ የምትከታተሉኝ ውዶች ሁሉ ያው አሁን በቅርቡ ምን ሰማው? በሀገራችን ላይ ጦርነት እንደተጀመረ ሰማው። ጦርነት እጅግ በጣም ጎጂ ነው። ለሰዎች ለማንም ቢሆን የሚጠቅም አይደለም። ቀደም ሲል በርካታ ኢትዮጵያውያን በጦርነት ምክንያት አልቀዋል። አሁንም ደግሞ ይኸው ጦርነት እየተካሄደ ነው ሰማሁኝ። በጣም አዝናለሁ። አሁን ለዓለም ሰላም፣ ለሀገርም ለሁሉም ሰላም ወደ ቤተ ክርስቲያን ልጸልይ እየሄድኩ ነው። እንግዲህ ልቦና ይስጠን። ለተሳሳቱ ሰዎች ሁሉ ልቦና ይስጣቸው። ምን ተብሎ ይወራል? እቺን የመሰለች ሀብታም ሀገር ይዘን ገነት የሆነች ሀገር ይዘን ሌላው በአውሮፓ በአሜሪካ በተለያየ ቦታ በበረዶ እየተሰቃየ ይኖራል። እና ደግሞ ይሄው የ13 ወር ጸጋ ያለባት ሀገር ፈጣሪ ሁሉንም ነገር አሟልቶ ሰጥቶን ማሩ ቅቤው የሚበላው የሚጠጣው ሁሉ እንደ ልብ ኖሮ ይሄው እኛ ግን እያሰለስን በየጊዜው ጦርነት ላይ በርካታ የምንወዳቸው ወገኖቻችን አልቀዋል። አሁንም ደግሞ እንደዚሁ ተመልሶ በቃ ቀሪውን ዘመናችን በጦርነት ማሳለፍ። እኔ ከዚህ በፊት ተናግሬያለሁ። እኔ ከሁሉም በላይ የሚያሳዝነኝ ምን እንደሆነ ታውቃላችሁ? ለወራሪ ጠላት ውሻ በቀደደው ጅብ ይገባል ይባላል። ለዛ ተላልፈን እንዳንሰጥ እጅግ እሰጋለሁ። ልቤ በጣም አዝኗል። የልጆቻችን ዘመን መጥፎ ዘመን ሆነ። ይህን ክፉ ነገር የሚያዩበት የሚሰሙበት ጊዜ ሆነ። የኛ መቼም የተሻለ ነበረ። አሁን ደግሞ እየባሰ እየመጣ ነው። በዚህ የሰው ልጅ በኑሮ ውድነት ልጆቹን እንኳን ማስተዳደር ባቃተበት ዘመን በአሁን ሰዓት ውድመት፣ እርስ በራስ ውድመት ውስጥ መግባት እጅግ በጣም የተሳሳተ መንገድ ነው። ከልብ በጣም ያሳዝናል። በጦርነት ማን የተጠቀማል? ሁሉም ተጎዳች። ተያይዞ ገደል ውስጥ መግባት። ሁሉ ጊዜ ስለ ጦርነት ሳስብ ዕውቁ የሩሲያ ደራሲ ሊዮ ቶልስታይ ትዝ ይለኛል። ይህ ምርጥ የታወቀው ደራሲ ዎር ኤንድ ፒስ በሚለው መጽሐፉ ወይም ደግሞ ጦርነትና ሰላም በሚለው መጽሐፉ ላይ ጦርነት አንተ የገሃነም እሳት ብሏል። እንግዲህ ከዚህ ምን እንማራለን? በዓለም ላይ በተለያየ ጦርነት ብዙ ሰዎች አልቋል። እኛም ታሪካችን የጦርነት ታሪክ ነው። ግፋ በለው አካኪ ዘራፍ፣ እርስ በራስ መገዳደል፣ ትርጉም ለሌለው እርባና ለሌለው። ይልቁንስ እግዚአብሔር የሰጠንን እቺ የበረከት ምድር በጋራ ብንጠቀምባት ይሻል ነበረ። ስለ ሰላም እታገላለሁ። ቀደም ሲልም የምችለውን ያክል ተማጽኖ አቅርቤ ነበር። አሁንም ደግሞ ጦርነት ያላችሁ ወገኖች ይህንን ጦርነት እንድታቆሙ በእግዚአብሔር ስም እጠይቃለሁ። አንድም ደም መፍሰስ የለበትም። የንጹሃን ደም አይፍሰስ። በጦርነት እናቶች፣ አባቶች፣ ህፃናት ያልቃሉ። ማንም ተጠቃሚ አይሆንም። ዜሮ ነው የሚሆነው። በአንድ ወቅት በወታደራዊ መንግስት ዘመን የሩሲያ ላይብረሪ ወይም ደግሞ ፑሽኪን ክለብ የሚባለው ላይ በጦርነት ምክንያት የሚወጡ ከውጭ ተገዝተው የሚመጡ የተለያዩ ነገሮች፣ አውሮፕላኖች፣ ታንኮች፣ መድፎች፣ ምኖች እነዚህ ሁሉ ተሰልተው ብዙ ሆስፒታሎች፣ ብዙ ትምህርት ቤቶች፣ ብዙ የተለያዩ ለመሰረተ ልማት የሚጠቅሙ ነገሮች መስሪያ መሆን እንደሚችሉ አበዲያለሁ። እንግዲህ በጣም ቆይቷል፣ ረጅም ጊዜው። እንግዲህ የተሳሳትነው ወገኖች ከዚህም ከዛም ሁሉ ልቦና ይስጣችሁ። ሌላ ምን ይባላል?
አስተዋይ ልቦና ይስጣችሁ። ይሄ ነው የሚባለው። መሬቱ ሳይጠበን ይህ የኛ ሀገር የምታመርተው ነገር ሁሉ ይቀር ለኢትዮጵያ ለዓለም ሁሉ የሚበቃ ነበር። የዳቦ ቅርጫት የሆነች ሀገር ነበረች። ምን አልቻልንበትም። በእርግጠኝነት ነው የምነግራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተመልሶችን ምድር ቢጎበኝ እንዳለ ሳንለወጥ ሳንሰለጥን ሳንዋደድ የሚያገኘን እኛ ነው። ቅጣታችን ከባድ ነው የሚሆነው። ስለዚህ በፈጣሪ ስም በእግዚአብሔር ስም በወላዲት አምላክ ስም የተማጽኖ ጥሪዬን አቀርባለሁ። አመሰግናለሁ።